በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችን የቅድስት ድንግል ማርያም ታሪክ። እመቤታችን ጥንት አያቶቿ ቴክታና በጥሪቃ ይባላሉ። ቴክታ ሴቷ ስትሆን በጥሪቃ ደግሞ ወንዱ ነው። ቴክታ ሄሜንን ወለደች። ሄሜን ዴርዴርን፣ ዴርዴር ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን፣ ሐና እመቤታችንን ወለደች። የእመቤታችን እናት ቅድስት ሐና ነሐሴ 7 ቀን እመቤታችንን ጸነሰች። በዚህ ጊዜ ተአምር ተደርጓል። ሐና ልጅ መውለድ ተስኗት መካን በነበረችበት ወቅት ችግሯን የምታዋያት ጭንቀቷን የምታካፍላት አንድ አይና የሆነች ቤርሴባ የሚሏት ሴት ነበረች። ሐና በጸነሰችበት ጊዜ ያ ያልሽኝ ጉዳይ ሆነ እንዴ ብላ ሆዷን ብትዳስሰው አንድ አይኗ በራላት። ከዚህ በኋላ ብዙ ሰዎች ሆዷን እየዳሰሱ ከህመማቸው ተፈውሰዋል። ሌላው ሳምናስ ወልደ ጦሊቅ ዘነብር በቤተ ዶይቅ ይለዋል። የጦሊቅ ልጅ ሳምናስ ለሐና ያጓቷ ልጅ ነው። ሞተ ተብሎ ለሐና ተነገራት። ዘመድ ነችና ተኝቶበት የነበረውን የአልጋ ሸንኮር ይዛ ስታለቅስ ጥላዋ በድኑ ላይ ቢያርፍበት አፈፍ ብሎ ተነስቷል። ጌታ ከእመቤታችን እንደሚወለድም ትንቢቱን ተናግሯል። እንግዲህ እመቤታችን ነሐሴ 7 ተጸነሰች፣ ግንቦት 1 ቀን ተወለደች። ኖህ መርከቡን በግንቦት ወር እንደገነባ እመቤታችንም በግንቦት ወር ተወለደች። የኖህ መርከብ የእመቤታችን ምሳሌ ነችና እመቤታችን አማናዊቷ መቅደስ ነች። ሕንጻ ቤተ ክርስቲያን ቢሰራ በሰው እጅ ነው። እመቤታችን ግን በሰው እጅ ያልተሰራች በአምላክ ሕሊና ታስባ ትኖር የነበረች አማናዊት የአምላክ ማደሪያ ናትና እመቤታችን በተወለደች ጊዜ ምድር እንደ ፀሐይ አብርታለች። እመቤታችን የስለት ልጅ ነች። እናቷ ሐና አባቷ ኢያቄም ገና ሳትወለድ ለእግዚአብሔር እንደሚሰጧት ተስለው ነበር። ጠቢቡ ሰለሞን በመጽሐፉ ላይ እንደተናገረው ተስለ የማትፈጽም ብትሆን ባትሳል ይሻላል።